አባዬ ወዴት ነው የምትሄደው? አይኔ እኮ ማየት ጀምሯል። ነይ ዝም ብለሽ ምርኩዜ ብርሃኔ የኔ ናፍቆት ድምፅሽ እኮ ናፈቀኝ። ኧረ ብቅ በይ የኔ አባት መጥቻለሁ እኮ ይቅርታ ሳልጠይቅ ነው እንደ አባቴ ዋዬ ይቅርታ አድርግልኝ መጥቻለሁ እኮ አባቴ ዋዬ ይቅርታ ሳልጠይቅ ነው እንደ የኔ አባት ምርኩዝ ይበለኝ እንጂ ገሉ የውሸት ነው በይ አባቴ ዋዬ ይቅርታ ሳልጠይቅ ነው እንደ ይቅርታ ሳልጠይቅ ነው እንደ አንተ መቼኝም እኮ የኔ አባት አንተ መቼኝም እኮ አባቴ ዋዬ ኧረ ገሉ የውሸት ነው በይ ንገሪው እንጂ እንዳትመጪኝ አባቴ አባቴ ዋዬ ንቃ አባቴ ዋዬ ውሸት ነው በለኝ መጥቻለሁ እኮ ኧረ ገሉ ዋዬ ውሸት ነው በይኝ እኔት ኧረ ገሉ እንዳልተመቸኝ ንገሪው እንጂ አባቴ ዋዬ ኧረ አባቴ ዋዬ ገብቶኛል እኮ አባቴ ዋዬ አትለኝም እኮ አባቴ ዋዬ ከሌለኝ ንገሪው እንዳልተመቸኝ ንገሪው የኔ አባት እንደገባ ነው እንደ አባቴ ዋዬ ኧረ በሩን ኧረ አባቴ ዋዬ ገብቶኛል እኮ አባቴ ዋዬ እንደገባ ነው ሳትስቅ ነው እንደ አባቴ ዋዬ ስነግር ነበር እኮ አባቴ ዋዬ አባቴ ናት አባቴ ዋዬ አባቴ ዋዬ አባቴ ዋዬ እንደምንም እሷ ማትረፍ ችለናል። በጣም አዝናለሁ። ጽንሱን ግን ማትረፍ አልቻለም። አቤት አባዬ። ቆይ ግን የት ነህ? እህቴ ቆይ አንቺ ማንሽ? ከኔ ምንድነው ፈልገሽ የመጣሽው? ማን ነው ግዳያት ያለሽ? እኔ እኮ ገሊላ ነኝ። አንቺ ውሸታም! እኔ ገሊላ የምትባል ጓደኛ አለችኝ። እሺ ለዛውም በመከራ ነጥራ ያወጣል። አንቺ ውሸታም! አንቺ ሲጀመር ቆይ ከኔ ምንድነው የምትፈልጊው? በቃ ተውኝ፣ በቃ ተውኝ። እሺ እንዴ ምን ሆነሽ ነው? በጣም ይቅርታ ጓደኛዬ ለመተይ ብላ ነው። እንዴት እንደዚህ አይነት ቀልድ ትቃለዳላችሁ? ኧረ ቀልድ አይደለም በእናትህ። ገና ከበደች 3 ወሯ ነው። ምን ሆና? ድንገት ከፍቅረኛዋ አረገዘች። ፍቅረኛዋ ደግሞ አልፈልግሽም ማለት አባቷ በተክሊል ነው እሷን መዳር የሚፈልጉት። እናም በተፈጠረው ነገር አይኑን በአይን ያለኝ ብላ ጠፍታ ብዙ ስቃይ ያሳልፋለች። አባቷም ልባቸው ተሰብሮ በጠና ታመሙ። ይቅርታ ቤታቸው ስትሄድ አባቷ አምተው አገኘቻት። በዛ ድንጋጤ ጽንሱ ወረደ። እንደምንም ከሞት ተረፈች። ግን አእምሮዋን ማትረፍ አልቻለችም። በቃ የአእምሮ ጤናዋ ተቃወሰ። ከዛ መንገድ ወጣች። በጣም ያሳዝናል። ወደ ጸበል የሚወስዳት ዘመድ የላትም? አክስቷ ብቻ ነበረች። ያው እሷም ደግሞ ወንድሟ እንደገደለችባት ነው የምታስበው። በቃ እኔ ብቻ ነኝ፣ ብቻዬን ምንም ማድረግ አልቻልኩም። በጣም ኃይለኛ ናት፣ ትማታለች። ወንድም ሴትም ነው የሚፈራት። እዛው መንገድ ላይ ነው የምታድረው? ልክ ሲመሽ አባቷ መቃብር ጋር ሄዳ ታድራለች። ሁሉም ያውቃታል፣ ማንም አይናገራትም። የኔና ስታሳዝን መጣ